ንግሥቲቱ እሌኒ እንጨት አሰባስባ ደመራ ደምራ ነደደች። በሚነደው እሳት ውስጥ ዕጣን ጨምራ የዕጣኑ ጢስ ቦታውን እንዲያመለክታት ወደ እግዚአብሔር ተማጸነች። ከደመራው የሚወጣው የዕጣን ጢስ ወደ ሰማይ ወጣ፣ መልሶ ወደ መሬት ወረደ፣ ወደ አንድ ተራራ አቅጣጫ ዘነበለ። በዚህ የዕጣን ጢስ ምሪት ያ ተራራ እንዲቆፈር አደረገች ንግሥቲቱ እሌኒ። መስከረም 17 ቀን የተጀመረ ቁፋሮ መጋቢት 10 ቀን አበቃ። በዚህ ዕለት በዚያ በተቆፈረ ጉድጓድ ውስጥ የጌታችን የመድኃኒታችን የኢየሱስ ክርስቶስ መስቀል ተገኘ። አብረዋት ያሉት ካህናቱ፣ ሰራዊቱ፣ ተከትሏት የመጣው ሕዝብ ሁሉም በኢየሱስ ክርስቶስ መስቀል መገኘት ደስታን አደረጉ። ንግሥቲቱ እሌኒ መስቀሉን ታቅፋ እግዚአብሔርን አመሰገነች።